አሰላሙ አለይኩም ረህመቱላሂ በረካቱ ውድ ተመልካቾቻችን እንዴት ናችሁ? ሰላም ናችሁ ሆይ? ሰላማችሁ ብዝት ይበል። በሀገር ውስጥም በውጭም ያላችሁ እኛ ደህና ነን። እንዴት ናችሁ? እኔ አልሐምዱሊላህ ረብል ዓለሚን። በውጭም በሀገር ውስጥም ያላችሁ ዛሬ ደግሞ ብቅ ብያለሁኝ። እስቲ ዘና ፈካ ላርጋችሁ ባለን ብዬ ነው። ተዛሬ ቅጠላ ቅጠል ነበር። ዛሬ ደግሞ እስቲ ለሃም ይዘን ቀርበናል። ሀገራችን እንደዚህ ነው። በቃ ሁሉ ነገሩ ደስ ይላል፣ ያምራል። እናንተስ እንዴት ናችሁ? ስራ እየሰራችሁ ናችሁ ወይ? ባላችሁበት ሰላማችሁ ብዝት ይበል፣ ትርፍርፍ ይበል እንደ ኮከብ። እዚህ ጋር ነገር እዚህ ጋር ደግሞ እስቲ መሰል ልናርጋት። ስትመጡ እናስተናግዳችኋለን። ዛሬ እስቲ በዚህ እንደው ዘና አላርጋችሁ። እስቲ ምንድነው መቁሎ ነው የሚባለው? ጥብስ ነው የሚባለው? ቅቅል ነው የሚባለው? እስዩት። ስለዚህ ወደዚህ ደግሞ ያው እንደተለመደችው አበረታቱኝ ነው እህቶቼ ወንድሞቼ፣ ሌላ ምንም አልልም። ሰብስክራይብ፣ ፎሎ፣ ላይክ አድርጉኝ። እወዳችኋለሁ፣ አከብራችኋለሁ። እህታችሁ የስደት እህታችሁ ነኝ። ያው እናንተ ስታግዙኝ እኔም ደስ ይለኛል። ያው የምትቸገሩት ላይክ፣ ሼር፣ ሰብስክራይብ ነው። እንደምንም ብላችሁ አጠናክሩኝ። በሀገራችን ሰርተን እንድናገኝ ብችም ባለን መቼም ያለውን ነገር እናንተ ታውቁታላችሁ ማለት ነው። አበረታቱኝ፣ አጠናክሩኝ። የእህቶቼ ወንድሞቼ ነው ምለው። እስቲ ወደ ስራችን እንቀጥል። እንግዲህ እያያችሁት ነው። ዛሬ እስቲ በዚች ዛሬ በቅጠሏ በምን ነበር እንደምሰባበካችሁ። ዛሬ ደግሞ እስቲ በላሃም እያያችሁት ነው አይደል? ማሻአላ ተባረካላ። ሀገራችን ሁሉ ነገር ጥሩ ነው ወላሂ። ተመልከቱ፣ የግመል ስጋ ይመስላል። አያችሁት? እዚህ ጋር ደግሞ ያው እንደው ማሻአላ ይኸውላችሁ። እስቲ ሁላችሁም ነው ቶሎ አስተናግዳችኋለሁ። አጠናክሩ ብቻ። እናንተ ደግሞ ሽልማት ይኖራችኋል። እስቲ ስጋ ይታያችኋል። እያችሁት አይደል? አቤት 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 አቤት! እንዲህ ነው ሲዞር በለው ወደዚህ አሳያችሁ ለእህቶቻችን ለወንድሞቻችን። መቁሎ ይባላል አይደለ? ከላይ ምንድነው የሚደረገው? ሽንኩርቲቱ ናት ወይስ ቃሪያይቱ? እኔ እንጃ። ደግሞ ኮሜንት ላይ ሲያስጡኝ ሙያው ትንሽ ጠፍቶናል፣ ግን እንዲታበረታቱኝ ነው። አጠናክሩኝ። ለእህታችሁን የመሆናችሁ ነው። ፎሎ ማታረጉኝ፣ ላይክ ማታረጉኝ፣ በቃ ደካማ ጎን አረጋችሁኝ። ትላልቁ ዩቲዩበሮች ጋር ብታሳልፉኝ ብለወድ ደስ ይላል። እናንተም ደግሞ ስትመጡ እናጠናክራችኋለን። እወዳችኋለሁ፣ አከብራችኋለሁ። ወደ ስራዬ ማለት ነው። ይሄንን አንድ ቦታ አይደለም። ይሄንን እሷን ማስቀጥ ሸርብሽ ማስተካከል ሸከት እሺ ዘመዶቻችን እንግዲህ ተመልሰን መተናል። ብቻ እንድታጠናክሩኝ እንድታበረታቱኝ ነው የምፈልገው። ያለውን ደግሞ ሁኔታውን እያንዳንዱን ደግሞ ብዙ ትምህርት አለኝ፣ ብዙ ነገር አለኝ። በደንብ አስተምራችኋለሁ። ያው የእናንተ ትምህርት የኔ ትምህርት ለእናንተ
እንዲደርስ ይሆናል። ያው በውጭም ያገራል ያላችሁ እህቶቼ ወንድሞቼ ሰርታችሁ በቃ ራሳችሁን ብትለወጡ ደስ ይላል። ብራችሁን ባታባክኑ ደስ ይላል። ጀማል ኮምበልሻ የሚናገረው ንግግር የከሚሴው ልጅ ራሱ የሚናገረው ንግግር በጣም ጥሩ ነው። ሰርተን ሀገራችን ስንገባ ባዶ ነው የምንሆነው። ከሌ ዘመዴ፣ ከሌ ወንድሜ፣ ከሌ ባለቤቴ፣ ከሌ እናቴ ብላችሁ ብር ባታባክኑ ደስ ይለኛል። ብዙ ትምህርት አለኝ እኔ። አንድ ቀን አላህ ያለለት ብዙ ነገር ነግራችኋለሁ። ትምህርት ከኔ ተወስዳላችሁ። ያው እኔ ከስደት መጥቼ ንብረት አለኝ ሁሉ ነገሩ አለኝ ብዬ መጥቼ ነበር። ብቻ አልሐምዱሊላህ ይችን ሁሉ ነገሯን አሁን ቀስ በቀስ አንድ ቀን እነግራችኋለሁ ማለት ነው። ለእናንተም ትምህርት ይሆናል። ብዙ ነገር ሆዴ ላይ ቁስለትም አለ፣ ንዴትም አለ፣ ብስጭትም አለ። አሁን ዛሬ ምለምናችሁ ዩቲዩበሬን በቃ ቡታጅራዎች አሉ እነ ሙቤ ጋር ብትደበልቁልኝ ብታጠናክሩልኝ ደስ ይለኛል ማለት ነው። ያለውን ነገር መንገር አላቃተኝም። እስቲ አንድ ቀን የወዴን ብዙ ነገር ማወራችሁ ነገር አለ። እኔ በስደት ዓለም ኑር ያለው ልጆችም አሉኝ። ግን አልሐምዱሊላህ አላህ ምስጋና ይገባው። ትንሹንም ትልቁንም ሀምድ ብንለው ደስ ይላል። እርጥቡ ነዶብን ብዙ ነገር አሳልፈን አገራችን ስንመጣ ያለነውን አተን ባዶ እጃችንን ቀርተን ንዴትና ብስጭት ህመም ነው የምናገኘው። እና አንድ ነገር ምለምናችሁ በቃ ትላልቅ ዩቲዩበሮች እነ ሙቤ በቃ ያለውን ነገር ብታስተላልፉልኝ ደስ ይለኛል ማለት ነው። ብዙ በወደ ብስጭትም ንዴትም አለብኝ እና በስደት ዓለምም ተመልሼም እንዳልመጣ እዚሁ ብታጠናክሩኝ ብታበረታቱኝ እላለሁ። አንድ ቀን ኢንሻአላህ ባላህ ፍቃድ ያለኝን ሚስጥሬን ሁላ ነግራችኋለሁ። ያው ለእናንተም ትምህርት ይሆናል እላለሁ። ይችን ለመናገር እፈልጋለሁ። ግን አንድ ቀን በጣም የምነግራችሁ ነገር አለኝ ወንድሞቼ እህቶቼ። ብቻ አሁን ትላልቆች ዩቲዩበሮች አደራ እምላችሁ ሙስሊሞችም ክርስቲያኖችም አበረታቱኝ። በቃ አስተላልፉና አሳድጉልኝ ነው የምለው። ለምን ለልጆቼ ዳቦ ለልጆቼ መኮረኒ ፓስታ እንዲገዛላቸው ማለት ነው። ያው ቤታችንን ቢፈርስም ብታጠናክሩኝ አንድ 10 ቆርቆሮም የሚሰራ ቦታ ብታጋዙኝ ማለት ነው። ያው እህቶቼ ወንድሞቼ ስለምለምን ነው የለመንኳችሁ። ከናንተ ሌላ ደግሞ ዘመድ የለኝም፣ ዘመዶቼ ናችሁ። ያለውን ነገር ቀስ ብዬ አስረዳችኋለሁ። ወላሂ ዛሬ ከፍቶኛል በጣም ማለት ነው። እነግራችሁ ነበር ግን በፕሮግራም ብነግራችሁ ይሻለኛል ብዬ ነው። በጣም አዝን ያለው ከፍቶኛል። በስደት ዓለም መጥቼ ሂጅ አይቼዋለሁ። ከዛም ከፍቶኝም ነበር የመጣሁት። እዚህም ደግሞ አንዳንዴ በልጆችም ብደሰትም ብዙ ነገር አለ ማለት ነው። ኢንሻአላህ እስቲ አሁን በልመናም ነው የምላችሁ። አሳድጉኝ፣ አበረታቱኝ። በቃ ወላሂ ለምኛችሁ አላቅም። በጣም ከፍቶኝ ነው ይሄን ሁሉ የምላችሁና ደግሞ በመጨረሻ ይችን ላስደስታችሁ የሆነ ስጦታ ተሰጥቼ ነው። ያው ያለውን ነገር ስከፋ ሳለቅስባቸው ጊዜ አይዞሽ አታልቅሽ ብለው እንደናንተ አይነቶቹ ወንድሞቼ እህቶቼ ይህንን ነገር ስጦታ ገዝተው ሰጥተውኛል። ስለዚህ ለእናንተ ላሳያችሁ ብዬ ነው ማለቴ ነው። ለምን ብዙ ነገር ተከፍቻለሁ፣ ተበድያለሁ። በደሌን ደግሞ አላህ ያውጣልኝ። ያለውን ነገር ደግሞ በደንብ አስረዳችኋለሁ አንድ ቀን። ግን አበረታቱ ብያለሁ። ስጦታዬንም ላስጣችሁ ብዬ ነው። ያው ስከፋ ስናደድ አትናደጂ፣ ልጆችሽን አዝናኒ፣ አስደስች ብለው ነው ይሄንን ነገር የሰጡኝ። ያው ስጦታዬን ላስተላልፍ ብዬ ነው፣ ማስታወሻም ይሆነኛል። እና በጣም ከፍቶኛል። ክፋቴን አንሱልኝ፣ ድህነቴን አንሱልኝ፣ ችግሬን አንሱልኝ ብዬ ለምናችኋለሁ። ትልቁ ነገር ከብሩ ደግሞ ፊትም ደስታም ኮሜንትም ነው የምፈልገው። እና ትላልቅ ዩቲዩበሮች ጋር እንድታስተላልፉ ልጆች እንዳሳድግ ነው የምለምናችሁ። ኮሜንት ላይ ደግሞ እጠብቃለሁ። ሰላም አለይኩም ረህመቱላሂ በረካቱ።